ውብዬና ናሆም በጣም ነው መወዳችሁ። ለረጅም ጊዜ ነው ስከታተላችሁ የቆየሁት። ውብዬ እውነት ለመናገር በጣም ጠንካራ ሴት ናት። ትዳሯን ላለማጣት በጣም ብዙ ዋጋ የከፈለች ጀግና ሴት ናት። አይ እንደዚህ እሱ ትቶብኝ ይደል እኔም ሌላ ሰው ጋር ልሂድ እንኳን አላለችም። ምክንያቱም እዚህ ጋር ጽናቷን፣ ትግስቷን፣ ለትዳሯ ያላትን ክብር ዘላለም እንዴት በቃ ከአንድ ሰው ጋር እንዴት መቀጠል እንዳለባት ለህብረተሰቡ ጥሩ ነገር የምታስተምር ልጅ ናት ማለት ነው። ሰላም 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 የተወደዳችሁ የኛ የሆፕ ፋሚሊ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። እንዴት ናችሁ? ደህና ናችሁ? አይ ቲንክ ጠፍቻለሁ በጣም ለሱ ደግሞ በጣም ይቅርታ። የጠፋሁባቸው አንዳንድ ምክንያቶች አሉኝ። ዛሬ ደግሞ በጣም ደስ ብሎኝ ነው ቪዲዮ እየሰራሁ ያለሁትና ደስታ ምንድነው ካላችሁኝ አትሊስት የነና ይሄን ነው ብዬ መታረቅ አይታችኋል። ሁላችሁም ቪዲዮም ሰርተዋል። ያው በሰዓቱ ፈጥኜ ቪዲዮ ያልሰራሁት ትንሽ ከከተማ ውጭ ነበርኩና ዛሬ ነው ወደ ከተማ የገባሁት። ጀስት ልክ እንደገባው ነው ቪዲዮ የሰራሁት። የነበርኩበት ቦታ አካባቢ አክሰስ አልነበረም። እየተቆራረጠ ነበር ቪዲዮአችን ያየሁትና ደስ በሚል ስሜት ነው የመጣሁትና ናሂን ነው ብዬ በጣም በመታረቃችሁ ደስ ብሎኛል። እንኳን ደስ ያላችሁ ማለት ፈልጋለሁ። ለልጆቻችሁ ነገ አባቴ እንደዚህ ነበረ እናቴ እንደዚህ ነበረች እያሉ ልጆቻችሁ የሚሆን ነገር በአባትና በእናት ቂም እንዳይዙ ልጆችም ታርቃችሁ ዛሬ አብራችሁ መሆናችሁ ለኛ ትልቅ ነገር ነው። በጣም ደስ ብሎኛል። የምር ስሜቴን ለማጋራት ነው የመጣሁት እንጂ በጣም ብዙ ለፍቻለሁ። ታውቃላችሁ ቤተሰቦቻችን በእናሂና በውብዬ ያልተጨነቀ ሰው የለም። በጣም በርካታ ሰው አስቧል። ትዳራችሁ ለምን እንደዚህ ይበተናል? ቄስ መነኩሴ የለም ወይ? ጸበሉ ሰዱ ብዙ ነገር ተጨንቃችኋል። በመላው ዓለም የምትገኙ ማለት ነው እህት ወንድሞቻችን እና ግን የኛም ልፋት የእናንተም ጸሎት መልስ አግኝቶ ዛሬ አብረው እንዲሆኑ ፈጣሪ ፈቅዷል። ታርቀዋል። ደስ ብሎናል። የምሬ ነው ማለት ይሄን ደስታዬን ስናገር ቃል እያጠረኝ ነው። ምክንያቱም ያንድን ባለትዳሮች ትዳራቸውን እንዲመለስ ማድረግ ትልቅ ነገር ነው ለህይወት ለኔ። እናንተም ተመልካቾቻችን ያው በአጠገባችሁ ወይም በጎረቤቶቻችሁ እንደዚህ ነገር ሊፈጠር ይችላል። ጀስት እንደዚህ አይነት ስራ እንደምትሰሩ ሙሉ እምነት ይኖረኛል እና በጣም ደስ ስላለኝ ነው ቪዲዮ ሰራሁት። አትሊስት ሰሞን አገኛለሁ ብዬ ደውዬለት ነበር ናሆምን። አሁን እንገናኛለን ላገኝ እፈልጋለሁ ምናምን ብዬዋለሁ። እሺ ብሎኛል። ያው ከሱ ጋርም ስሜቴን ማጋራት ስለፈለኩኝ በአካል እንደማገኘው ሙሉ ተስፋ አለኝ። ደውዬለታለሁ ኦልሬዲ ግን እንገናኛለን። ሰሞኑን አዳዲስ ነገሮችን እናወራለን ከሱ ጋራ በትዳራቸው ጉዳይ ስለታረቁ ወደ ነበሩበት ስለተመለሱ ምናልባት ያው እንደ አቅማችን ኬክም ልንቆርስ እንችላለን ብዙ ነገርና ከሱ ጋር እንገናኛለን በሌላ ጊዜ። ዛሬ ግን የመጣሁበት ያው ስሜቴን ላጋራሽ ነው። ግን አንድ ማላቃት እህት በስልክ ነው ኦልሬዲ ማቃት ስልኬን ከየትም ተቀበልቼ አላቅም ደውላልኛለችና ላገኝ እፈልጋለሁ ብላ ብዙ በዋትስአፕ በቴሌግራም አምጻፈችልኝ። ኢትስ ኦኬ ምንድነው በሳንስ ላይ አይ ላገኝ ፈልጌ ነው አለችኝ። ግን ማላቀውን ሰው ጀስት ሳገኝ እኔ ያው በካሜራ ነው መቀበል ያለብኝ። ምክንያቱም ያ የሚመጣው ሰው ምን ሊያደርግ እንደሚችል ስለማላቅ ማለት ነው። ስለዚህ የሚመጣው ሰው ማን ነው እኔ አላቃትም። ኦልሬዲ እውነት ለመናገር እንግዲህ የመጣችበት ሁኔታ ለምን ትመጣለች፣ እንዴት ነው የምትመጣ፣ ምን ሐሳብ ይዛ ነው አላቅም። እሱ እንደናንተ ልክ እንደናንተ ነው የሚኩል የሚሰማውና ጀስት ፈጣሪ ፈቅዶ የተሻለ ነገር እንደሚኖር ተስፋ አደርጋለሁ። ኤኒዌይስ ልጅቷ ትመጣለች። ግን ይሄን ቪዲዮ ሁላችሁም ላይክ በማድረግ ነው መጀመር ያለባችሁ። እንደምታዩት አካውንት እየተንቀሳቀሰ አይደለም። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እኔ እንደምታውቁኝ ወንድማችሁ ነኝ፣ የሆፕ ፋሚሊ ነኝ። ይሄን ዩቲዩብ ቻናል ይበልጥ ሞር ጥሩ ስራ እንድንሰራበት ወደፊትም የተሻለ ነገር እንድንሰራበት ቻናሉ ማደግ ስላለበት የእናንተ ሳፖርት የእናንተ እገዛ ያስፈልገናልና ጀስት ሰብስክራይብ በማድረግ መጀመር አለባችሁ። ላይክ እያደረጋችሁ እንዲሁም ደግሞ ሼር እያደረጋችሁ ቪዲዮ ሙሉ ቪዲዮ ማየት መቻል አለባችሁ። ሼር ማድረግ አለባችሁ ለጓደኞቻችሁ። በዚህ ልክ እምላችሁ ጀስት ልጅቷ ኦልሬዲ ቀርባለች መሰል ደውላልኛለች። ከ5 ደቂቃ በፊት እየመጣሁ ነው ብላኛለች። እዚህ አካባቢ እንደለች አላውቅም። ዞሮ ትመጣለች። እስከዛው ግን 3 ሰከንድ ልስጣችሁ። ላይክ ሼር እና ሰብስክራይብ አድርጉ። ይጠበቋችሁ ነው። ኦኬ መልካም
እንግዲህ ልጅቷ እየመጣች ነው አይ ቲንክ ይመስለኛል። ናይ ኦኬ መጣለች። ቤተሰብ አላቃትም አይ ቲንክ እሷ መሰለች። አንቺ ነሽ ደወልሽልኝ? ኦኬ ሰላም ነው? እንዴት ነሽ? አማን ነው? እንዴት ነው? ደህና ነሽ? አመሰግናለሁ። ደህና ነሽ? እንዴት ነው? ራስሽን አላስተዋወቅሽኝም ግን። እሺ ስሜ ብርቱካን ይባላል። የናሆም እና ውብዬ የረጅም ጊዜ ተከታታያቸው ነኝ። ኦኬ እንግዲህ ላታገኝ ትችላለህ። እኔ እዛ ቪዲዮ ላይ ስላየው ነው። ኦኬ ላደረግከው መልካም ነገር በመጀመሪያ አንተን ለማግኘት በጣም ብዙ ዋጋ ነው የከፈልኩት። አንተን ማግኘት በጣም ከብዶኝ ነበር። እንዴት ነው ማግኘት የምችለው ምናምን ብዬ ብዙ ሰው እንትን ብያለሁ፣ አፈላልጌያለሁ። ግን እንግዲህ በስተመጨረሻ አግኝቻለሁ። እግዚአብሔር ይመስገን፣ ደስ ብሎኛል። እንግዲህ አንተ ለውብዬና ናሆም ለትዳራቸው እንዳይፈርስ በጣም ብዙ ዋጋን ከፍለሃል። እስከ ድብድብ ድረስ ደርሰሃል ማለት ነውና ለዛ ሳላደንቅ አላልፍም እውነት ለመናገር መልካምነትን። ምክንያቱም አንድ ቤተሰብ ፈረሰ፣ ትዳር ፈረሰ ማለት ሀገር ፈረሰ ማለት ነው። ልጆች ተበተኑ ማለት ደግሞ እነዚህ ልጆች ከእናትና ከአባት በስነ ስርዓት ታንጸው ካላደጉ ሲያድጉም አመለካከታቸው ጥሩ አይሆንም። አእምሯቸው ይበረዛል፣ ለህብረተሰቡ ጥሩ እንትን አይኖራቸውም። እና ላደረከው ነገር መልካምነት ደስ ብሎኛል። ለዚህ ነው ታገኝ የፈለግሽው? ለዚህ ነው ላገኝ የፈለግኩት። በጣም ትዳር ምን አለ መሰለሽ፣ ያው እኔ ስለ መልካምነቴ ራሴ መልካም ነኝ ብዬ መናገር አልፈልግም። ግን ማንም ሰው በህይወት ሲኖር እዚህ ምድር ላይ በህይወት ሲኖር መልካም ነገር ማድረግ እንዳለበት ነው የሚሰማኝ። ሁላችንም በያለንበት ነገር ሰው ፍጹም ላይሆን ይችላል፣ ስህተት ይሰራል፣ ባንድም በሌላ መንገድ በማወቅም ባለማወቅም ማለት ነው። ግን ያን ስህተት ሰራ ብሎ ያን ሰው ማራቅ ሳይሆን ጀስት ትሪት እያደረጉ እየመከሩ በተቻለ መንገድ አትሊስት ያው ጓደኛ ማለት የሆነ እንደ አባት እንደ እህት ከዛም በላይ ነው ሚስጥርሽ የምታካፍሉ ምናምንና እኔ ብዙ ለፍቻለሁ። ራሴ እንደዚህ ነኝ ማለት አልፈልግም። ግን መልካምነትሽን ሰው እንደዚህ አይቶ እናንተም በእርግጥ ያው ብዙ ጸሎት አድርጋችኋል። ሁሉም የኢትዮጵያ ሕዝብ የነሱ ትዳር እንዲመለስ ብዙ ነገር ጸሎት ያደረገ ሰው ያላለቀሰው ሰው በእነሱ ጉዳይ እንባ ያላፈሰ ሰው የለም ሆኖ ተመናገር። ግን ኤኒዌይስ ስላገኘሽ በጣም ደስ ብሎኛል። ይሄን ያክል አክብረሽኝ ማግኘት ስለፈለግሽ ማለት እኔ ከነ ሁሉ አላቅሽም ሆኖ ለመናገር ግን እንዴት እንዳገኘሽም አላቅም። እኔም ጀስት ስትደውልኝ ነው ማንነቷን ለማወቅ ያክል ብዬ ካሜራ እንትን ብዬ ጠበቁሽ። ያው ለካሜራው በጣም ይቅርታ ነኝ እንደዛ ነገር እየሞከርኩ ነው ባል ያሲ ነው እየሞከርኩ ነው ዩቲዩብ ለማውጣት ይሳካል ሰው ነው መቼም ከሞከረ ይሳካ ነገር የለም ይሳካል። እና ግን የነናሁም እና ነው ብዬ ትዳር ስለታረቁ በጣም ደስ ብሎኛል። እውነት አሁን ቪዲዮ እየሰራው ነበር መንጋችን አንቺ ከመጣሽ በፊትና በዚህ አጋጣሚ ፍቅራችን ውስጥ ግለጭላችሁ እነሱ ያለሽን ነው። በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። እውነት ለመናገር ውብዬና ናሆም በጣም ነው መወዳችሁ። ለረጅም ጊዜ ነው ስከታተላችሁ የቆየሁት። እንግዲህ ዛሬ በቪዲዮ መጥቼ ፍቅሬን ለመግለጽ ስለታደርኩኝ በጣም ደስ ብሎኛል። እድለኛ ነኝ ብዬ ነው የማስበው። እና እንግዲህ እግዚአብሔር ደግሞ እንቅፋት አይግባባችሁ፣ በትዳራችሁ ሁሌ ደስተኛ ሆኑ። ከዚህ በኋላ ምንም አይነት ሰይጣንም ምንም አይነት እንቅፋት እንዳይገባባችሁ ሁሌም የዘላለም ምኞቴ ነው። ደግሞ አይገባም ብዬ ተስፋ አደርጋለሁ። ውብዬ እውነት ለመናገር በጣም ጠንካራ ሴት ናት። ትዳሯን ላለማጣት በጣም ብዙ ዋጋ የከፈለች ጀግና ሴት ናት። እኔ ከስደት ጀምሮ ነው የማውቃት። እንግዲህ ገና ከመጀመሪያው ሀ ብለው ፍቅራቸው ሲመሰረት ገና ፕሮሚስ ያደረጉ ምናምን እስካሁን ድረስ ነው የምከታተላቸው በፍቅር ማለት ነውና በጣም ጀግና ሴት ናት። እንደ ሌሎችም አይደለችም። እንደ ሌሎቹ ዩቲዩበሮች እንደ ማቃ ውጭ ላይ እንደምናየው ምናምን አይደለችም። እንደዚህ አይነት ሴት አይደለችም። እሷ በጣም ስርዓት ያላት ስቲል አሁን በእሷ ትግስት ላይ ነው ትዳሩ ራሱ እስካሁን ሊቆይ የቻለ እንጂ እሷ ትግስተኛ አባቷን አይ እንደዚህ እሱ ትቶብኝ አይደል እኔም ሌላ ሰው ጋር ልሄድ እንኳን አላለችም። ምክንያቱም እዚህ ጋር ጽናቷን፣ ትግስቷን፣ ለትዳሯ ያላትን ክብር ዘላለም እንዴት በቃ ከአንድ ሰው ጋር እንዴት መቀጠል እንዳለባት ለህብረተሰቡ ጥሩ ነገር የምታስተምር ልጅ ናት ማለት ነው። እና ብዙዎቻችን እሷ ለኛ እኛ ገና እንግዲህ ወደ ትዳሯ ዓለም አልገባንም፣ ግን እሷ ለብዙዎቻችን አራያ ናት፣ ምሳሌያችን ናት። እና ናሆም እንግዲህ ከዛ ሁሉ ነገር ከዛ ሁሉ እንቅፋት ብዙ መሰናክል ገጥሞታል። ከዛ ሁሉ ነገር አልፎ እንግዲህ በስተመጨረሻ ይቅርታ ብሎ ሰርፕራይዝ አድርጓታል ማለት ነው። እና በጣም ደስ ብሎኛል። እንግዲህ ያንን ደስታዬን ለመግለጽ ለአንተ የተወሰነች ስጦታ ነገር ይዤልህ መጥቻለሁ። ያው እንግዲህ ያቅሜን ያክል ነው። ደስ ይላል፣ ትወደዋለህ ብዬ ተስፋ አደርጋለሁ። ምንድነው ያመጣሽው? አይ እንግዲህ ለአንተ በእርግጥ ካደረከው ነገር አንፃር ያንሳሃል፣ ግን ይሄ ያቅሜ ነው ይገባሃል ብዬ ስላሰብኩኝ ነው።
ቤተሰብ እኔ ይገባኝ ማለት ይሄ ነገር ለኔ ባይገባኝም ግን ጀስት እነሱ ወደ ትዳራቸው ስለተመለሱ ለነሱ ብታደርግ ደስ ይለኝ ነበር። ግን ላንተ ነው ብለሽ እስካመጣሽው ድረስ መግፋት አልችልም። ምን እንደሆነ አላውቅም። ግን ኤኒዌይስ በጣም ነው የማከብርሽ፣ በጣም ነው የማመሰግነው። ማለት አንድ ማላቃት እህት መጣ እዚህ ድረስ እንደዚህ ማድረግ ቤተሰብ ትልቅ ነገር ነው። በጣም የነውብይና የነናሂ የረጅም ዓመት ተካታዮች ናቸው። ያው በስደቱ ዓለም ነው የቆየችው መሰል አይደለ እንደነገረችኝ ያው በስልክ አውርታኛለችና ከዛ ጊዜ ጀምሮ ነው ስቲል እስካሁን ድረስ የምትከታተላቸውና የነሱ አብሮ መሆን የነሱ መታረቅ ልዩ ደስታ ስለፈጠረባት እና ደግሞ ያው እንግዲህ ቅድም ብለዋለች ያደረከው አስተዋጽኦ አለ ብላ ነው እኔ ይሄን ነገር ያመጣችው። እንግዲህ ምን እንደሆነ አላውቅም። ኤኒዌይስ በጣም ነው የማመሰግነው። እንግዲህ ሁላችንም እንደዛ አይነት ነገሮች በአካባቢያችን፣ በጎረቤታችን፣ በጓደኞቻችን ሲፈጠሩ ሁላችንም የበኩላችን አስተዋጽኦ ማድረግ እንዳለብን ይሰማኛል። ግዴታችን ስለሆነ እንደ ሰው አንድ ሰው ትዳሩ ሲፈል ልጅ ተወልዶ እንደዚህ ሀፕን ሲያደርግ ጣልቃ ገብቶ የተቻለውን ነገር በሙሉ ጥረት ማድረግ አለበት እና ብርቴ በጣም ነው የማመሰግነው። እንግዲህ ምናልባት የከፈችው እንግዲህ ቤተሰብ እንደሆነ አላውቅም። ሰዓት ነው እጅ ሰዓት ነው እኮ ከፈትና ይኸው እንግዲህ አላውቅም። እንግዲህ ምን ይሆን ነው እንግዲህ ለተመልካቾች አሜዚንግ ነገር ነው ቤተሰብ። ምንድን ነው ቁልፍ አለው ወሳኝ ሰው ነው ለማለት ያክል ነው። ቁልፍ የቁልፍ ምልክት ቁልፍ ወሳኝ ሰው ነው ለማለት ነው። ኦ ማይ ጋድ ሽቶ ወደድከው? አመሰግናለሁ። ደስ የሚል ሽቶ ነው። ባይዘው የውጭ ሽቶ ነው ማለት ነው። ቆንጆ ሽቶ ነው። ያው ሽቶ ውስጥ ታምጣልኛለች። በጣም አመሰግናለሁ። እንግዲህ ያው ለሰው ልጅ የስጦታ ትንሽ ትልቅ የለውም። ትልቅ ነገር ነው ይሄ። ግን ለኔ ይገባኛል ያላም ነው ምን ነገር ደግሞ መናገር ፈልገው ለኔ ይገባኛል ያላስ ያው ካደረከው ነገር አንፃር ነው ደግሞ ያንሳል ብዬ ነው። አዎ ግን ጀስት ያው ሰውን ሞቲቬት ማለት ማድረግ መልካም ነገር ነው። እኔ እንደዛ አይነት ነገር እንትን ባይለኝም ያ ለሰው ልጅ ሞቲቬት ሳደርግ በጣም ደስ ይላልና ቤተሰብ እንግዲህ ሽቶ አምጣልኛለች። በጣም ነው የማመሰግንሽ፣ በጣም ነው የማከብርሽ። ኦኬ እሺ ለካን ተሰጥቻለሁ እኔ እኮ ቤተሰቦቻችን እንግዲህ ብርቴ ትባላለች፣ ራሷን አስተዋውቃችኋለች። አንድ ማላቃት ዛሬ እንግዲህ አብረን ጊዜ ያሳለፍን ነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። እንግዲህ የሆፕ ፋሚሊ እንደነገርኳችሁ ነው። ይሄን ሙሉ ቪዲዮ እንድትመለከቱት መልካም ምኞቴ ነው። ወይም ደግሞ በትህትና እንጠይቃችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንግዲህ ቅድም እንዳልኳችሁ ናሆምን በቅርቡ አገኘዋለሁኝ። ከሱ ጋር ደግሞ እንመጣለን። ግን ቪዲዮውን ሰብስክራይብ ይደረግ። በሙሉ አብራችሁ ከልብ እናመሰግናለን። ሰላም ሁኑ። እህቴ በጣም ነው የማመሰግንሽ። ቴንክ ዩ በጣም አመሰግናለሁ። እሺ በጣም እሺ። ቤተሰቦቻችን እንግዲህ ያው እንዳያችኋት ነው። በጣም መልካም እህት ነች። ይሄ ይገባኛል ብዬ ባላስብም እንግዲህ ሞቲቬት ያደርገዋል ብላ ይሄን ሰጣኛለች። በጣም አመሰግናለሁ። በቃ ቪዲዮውን መዝጋት ስላለብኝ ነው፣ ስለጠፋሁባችሁ ነው። እንግዲህ ሰላማችሁ ብዝት ይበል። ሰላም ሁኑ። ቻው፣ ደህና ሁኑ።